በመጀመሪያ ደረጃ ማንኛውም ስራው ሶስት ነገር ግድ ነው። አንደኛ እውቀት ኖሌጅ የሚባለው ማለት ነው። እውቀት ማለት የግድ 20 ምናምን ዓመት ዲግሪ ኖሮ ዩኒቨርሲቲ ኖሮ አይደለም። መስራት ለምትፈልገው ነገር ሄደ እውቀቱ ካለው ሰው ስር ቁጭ ብለ ለምሳሌ ድንች መሸጥ ከሆነ ጉልት ሄደ አንድ እናት ጋር መማር፣ ዳቦ ቤት ከሆነ እንዴት እንደሚሰራ አገልግሎት ሰጥተ መማር። የግድ ትምህርት ቤት ብቻ መታገኘው አይደለም እውቀት። ሁለተኛው ልምድ ኤክስፒሪየንስ ማለት አሁን ለሚመረቅ ሰው ዜሮ ነው የለው። ላለፉት 20 ዓመት ያገለገለን ሰውዬ ምን ገጠመ በህይወቱ ውስጥ? አሁን ኤክስፒሪየንስ ይባል ማስታወቂያ ይወጣል ይሄው 20 ዓመት ይላል እንዴት እንቀጠር? እሱ አይደለም ኤክስፒሪየንስ ማለት። ሂድና ደሚናና አብርሃም አፈርድቤ የበሉበትን ኤክስፒሪየንስ በቀናት ውስጥ ቁጭ ብለህ አንብብ። አሁን በዓለም ላይ ትልቁ የታወቀው መጽሐፍ የሚባለው ናፖሊዮን የናፖሊዮን አይደል ቲንክ ኤንድ ግሮው ሪች እሱ ፌመስ የሆነው እኮ እቺ ናት እኮ የእውቀቱ ባልተቤት ጠይቅ። በመንፈስ በእስልምና እንደዛ ነው። አንድ ኩንታል ስንት ዳቦ ይሆናል? የእውቀቱን ባለቤት ጠይቅ ነው የሚለው። የእውቀት ባለቤት ሂድና ጠይቅ። የእውቀቱ ባለቤት ምን ያደርጋል? ኤክስፒሪየንስ ስላለው ይነግርሃል። ስለዚህ የዛን ሰውዬ ኤክስፒሪየንስ ምን ቀዳው። ሶስተኛው የመጀመሪያው እውቀታል፣ ሁለተኛው ልምዳል፣ ሶስተኛው ምንድነው? ቆራጥነት ኮሚትመንት። አር ዩ ሪሊ ኮሚትድ ለመስራት? አረ ዝናብ ሲዘንብ ዛሬ ዘንቧልና ወጥቼ ያልሰራ ዛሬ ፀሐይ ነውና ዘንጬ ያልወጣውና ሰው ያየኛልና ዝቅ ያለ ስራ ነው መስራት አይሰራ። አር ዩ ሪሊ ኮሚትድ? አንድ ፖድካስት ለማዘጋጀት ምን ያህል ሰዓት ነው ይፈጅብ? ማንን ነው ማገኘው? መተኛት እየፈለግ ስለምትጠይቀው ነገር ታነባለህ። አሁን የተሻለ ምግብ መስራት ፈልጋለሁ፣ ከተማ ላይ ካለው ምግብ የተሻለ ምን አለ? ጉግል አድርገ ዩቲዩብ አይተ የሀገሬ ባህል ምንድነው? ኮሚትድ ነው። ዘነበ ብለህ አትቀር፣ ፀሐይ ነው ብለህ አትቀር። ስለዚህ ምን ይሆናል ማለት ነው? ኮሚትድ። ከዛ በኋላስ አራተኛ ላይ በር አንኳኩቶ ይመጣል ገንዘብ። አብርሃም ክፈትልኝ ይላል፣ ትከፍትለታል። መክፈቱ እንዳለ ሆኖ ያንን ደግሞ ማኔጅ ማድረግ ደግሞ አለ። ይኸውልህ መጀመሪያ እኮ ይመጣል በእውቀት ከታሸ ልምድ ካለው ሰው ወይም ልምዱን በአግባቡ ከተጠቀምክበት ቆራጥ ከሆንክ በዛ ነገር ላይ አለቀ። ትንሽ ነው የምትፈተነው። አንዳንዱ እዚህ ጋር ነው የሚዛባበት። እውቀቱ አለው ልምዱ የለው ይቆፈሳል። ደናደራ ተከፈተቻ የልምድ ነገና ጅራዳ አይቻልም። ሶስቱን አንድ ላይ ይዘህ ነው የምትሄደው። ልምዱ እንዳለ ሆኖ ከዛ በኋላ ሪፒቴሽን አይመጣም። ሪፒቴሽን እንዴት ነው የሚመጣው? ከየት ነው የሚመጣው? ከኤክስፒሪየንስ። ይኸውልህ ሪፒቴሽን ለምሳሌ እውቀቱ አለ ነው ድሮ ገንዘቡ እንዲመጣ ነው እኮ። ሪፒቴሽኑ ለመምጣት ምንድን ነው? እውቀቱ ገብቶ ልምዱ ገብቶ ቆራጥነቱ ገብቶ በትክክል የምትሰራ ከሆነ የመጀመሪያ ቀን አንድ ሰው ነው የሚያምንህ። ምክንያቱም የሰራኸው በአግባቡ ነው። ሁለተኛ ላይ ምክንያቱም በማርኬቲንግ ምን ይባላል? አንድ ሰው የሰራኸው ስራ ውስጥ ጥሩ ስራ ስትሰራ ያንተን ጥሩ ስራ ለሶስት ሰው ይናገራል። ዋው አብረሽ የአብርሃምን ላይቭ አይታችኋል? የሚገርም ነው። በቃ ከደሚና ጋር ያወሩታል። ምን አውርቶ ይሁን እንዲህ የምታደንቀው ብሎ ቼክ ያደርጋል። ሁለተኛ ሰው እሱ ደግሞ ለሶስተኛ ሰው ይሰጣል። የማይሆን ነገር ስትናገር ለ11 ሰው ነው የሚያደርሰው። 11 ለ3 ነው። 11 ደግሞ ሳያይ ነው ገና ለገና አረ እነሱ ቤት አረ እንዳትይ ይመስላል። አረ አይሆንም አለባበሱን አይተህ እንዳትሸወድ አለቀል። አሁን እዚህ ጋር ነው ሪፒቲሽን። በነገራችን ላይ ይሄ ነፋስ የሚያመጣው ሪፒቲሽን ነፋስ ይወስዳል። ዝናብ የሚያመጣው ፀሐይ ሲወጣ ይቆም። ሁሉም ላይ ኮሚትድ ይሆን። ለምሳሌ አንዳንድ ድሮ የምትወዳቸው አስተማሪ የለ አንደኛ ክፍል ሁለተኛ ክፍል ያስተማሩ ጋሽ እንትና ሁላችሁም የምትስማሙበት አስተማሪ ነው እንደማንኛው። ለምን የሚሰጠው ትምህርት ከዛ አልፎ አባትነቱ ከዛ አልፎ እዝነቱ ከዛ አልፎ ሁሉንም ተማሪ ማቀፉ ጋሽ እንትና ማስወደው ትላለህ። ስለዚህ ስራቸውን በአግባቡ የሚሰሩ ሰዎች ሪፒቴሽናቸው በደንብ ይቀመጣል። እኔ እንደ አገርም ምለው ለዚህ ነው እኮ ለምሳሌ 50 ዓመት 100 ዓመት የተሻገረ ካምፓኒዎች የሉ። ሪፒቴሽናቸው የሆነ ቦታ ሄድና የሆነ ቦታ ይቆምበት እንትን ዱላ ቅብሉ የለም። that's why my name is ደሚና። እኔ አሁን ለምሳሌ ባባ የሰራው እሱ ነው ይዤ የሚሄደው ኤቭሪቲንግ። ምናልባት ማወራውን ለምሳሌ ከ900,000 ሰው በላይ ፎሎወር አለ በአፋን ኦሮሞ። የሚገርመው የሱሩ በላወራው እሱ ያስተላለፋቸው መልእክቶች እሩቡን እንኳን አልደረስኩበት። ምክንያቱም ለምን መሰለ የሱ የኔ አየር ላይ አለ መሬት ላይ የወረደው ገና 2 ዓመት ነው። እሱ ግን እድሜ ልኩን እዛ ጋር ተቀምጧል። ዳኛው ያከብረዋል። ለምን? የዳኝነቱን ስራ በአግባቡ ይሰራል። የሃይማኖት ቦታ ሲሄድ መስጊድ ይሰራል። ከሼኾቹ ጋር በደንብ ተግባብቶ ይሰራል። ትምህርት ቤት ሰርቷል። አይቷል። ተቀባይነት ሲኖር ያ የምትሰራቸው ስራዎች ምን ይሆናሉ ማለት ነው? አንተነትህን ያስቀምጣሉ።
ለዛ ነው አሁን እኔ የደሚና ልጅ ነኝ ስል የአባቴ ጓደኞች ይሄ ቁርጥ አባቱን ነው የሚመስለው ሲመክር ራሱ አሁን አንዳንዴ ፋዘር የሰራው ትምህርት ቤት ላይ ከ3ኛ ክፍል እስከ 12ኛ ክፍል በየአመቱ እየሄድኩኝ አሰለጥናለሁ አስተምራለሁ ዝቅተኛ ውጤት ሲመጣ ያንገበግበኛል ለምን ጊዜያቸውን ምናምን አለ ልክ ደግሞ የአባቴ ጓደኞች አይናቸውን ባያቀራል ልክ እንደ አባቱ ለማህበረሰብ ያስባል ስለዚህ አንዳንድ ጊዜ ሰው ያደገበትን አካባቢ ነው የሚመስለው ስለዚህ እነዛ ነገሮች ህይወትህ ላይ ምን ያመጣሉ ማለት ነው ለውጥ ያመጣሉ ኦኬ እኔ አየር ላይ ሰው ወዶኛል ምድር ላይ ሰወርድ ምን አይነት ሰው ነው 3 ወር ሁሌ በየአመቱ ማለት ነው ክረምት ልክ የልጆቼ ትምህርት ቤት የመጨረሻውን ፈተና እንደተፈተኑ እኔ ቤቴ ለቅቄ እወጣለሁ ቮለንቲር ሪሊ የምሰራው ነገር የተማርኩት ነገር ገብቶኛል መከራለው ብዬ ግን እስካሁን እየመከርኩ አይደለም እያሰለጠንኩ እንዳይመስል እየሰለጠንኩ ነው እያንዳንዱ መሄድበት ወረዳ እያንዳንዱ ማገኛቸው ወጣቶች በቃ የተለየ ኤክስፒሪየንስ ክፍለ ሀገር ላይ ነው ዲፕ ገጠር ውስጥ ነው የምገቡት ወረዳዎች ላይ ሁሉ ምን ኤክስፒሪየንስ አገኘበት በጣም የሚገርመው አንዳንድ የሶሻል ሚዲያ ፌመስ ህዝብ ነው ብለው ለዛ ነውና እንደዚህ ይዙሃል በቃ ይሄ 100,000 200 ይሄ ሺዎች ሲከተል የተለየ ፌመስ ተመስላቸዋል የነሱ አካላት መስላቸው ፎቶ አብሮ መነሳት የተለየ ሰው አድርጎ ይፈጥራል ግን ወርዳ አብረህ ስትበላ አብረህ ስታወራ ሊያክሰፕት ዛት እንደዚህ ያዙኝ ሰዎች አሉ አንተና አይደለም ከዛ ሲሉ ኤቭሪቲንግ ኢዝ ኖርማል ሁለተኛ ደግሞ ወደ በተለይ ከልክ ማህበረሰቡ ታች ስትደርስ ውሸት የለም ነጭነጩን ነው የሚያውቁት ያላቸውን ይሰጡሃል እኔ አንዳንድ ጊዜ ሪሊ ሰልፊሽ ነበርኩኝ እንዴ ከሌለው ነገር ላይ ነው የሚሰጥ በፈጣሪ ዘንድም ይኸውልህ ሰው መርዳት ማለት ካለህ ነገር ላይ አይደለም ከሌለህ ሰው መርዳት የማይችል ሰው ምድር ላይ የለም እኛ እኮ አሁን ለምሳሌ አንድ ሰው ተቸግሮ ለመስጠት ኪስ ውስጥ ትገባና ያረጀችዋን ወረቀት እኮ ነው ከውስጥ የሚፈልገው 10 ብር ያ ምጽዋት አይደለም እርግማን ነው ማለት አይቻልም እንጂ ከዛ ውስጥ መርጣ ሳንቲም ፈልገህ እሱ አይደለም እነሱ ግን ከሌላቸው ነገር ላይ ይሰጡሃል ለምሳሌ ምናምን አሁን ላይክ አንድ ሳምንት ሆኖኛል ከአንድ ወዳጄ ጋር እዚሁ ሱሉልት ሪል ስቴት አለው ግቢ ውስጥ ገባንና ናስቲ ያላየህልኝም ቆይታል እኮ ብሎ ሶሪ ብዬ አብረን ስንገባ ግቢ ውስጥ በሶሻል ሚዲያ የሚያቀኝ ሰው መጣ ምንም ነገር እኮ ከዛ መጣና እንዴ ደሚና ዛሬ ከየት መጣህ አለኝ እሱም በአማርኛ እናገርና እኔም በኦሮምኛ እናገረው ይመናለ ወተት አለ በእናት እርጎ ትፈልጋለህ ወይስ አለ አየህ ከዚህ በላይ ስጦታ የለም እኛ ግን እንደዛ ነን ህዝቡን አናውቀው የገጠሩ ከዚህ የባሰ ነው ባዶ አፍን አትሄድም ይላል እስቲ ያለውን ነገር አውጥቶ ይሰጣል ሪሊ እኛ እንደዛ ነን ወይ ይሄ አሁን እንደዚህ ውር ከተማው ላይ የሚለው ምናምን ኑሮ አልገባንም that's why they are happy ያየሁት ነገር ደግሞ የከተማ ሰው ሶሪቱ ሰይዳት ከተማ ሞቀስ ያደለ እኔ ከተማ ላይ ነው ተወልጄ ያደኩት ደስታ ያለው ግን እዛ ነው ያቺ ባላቸው ነገር ይደሰታሉ አንተ አትደሰትም እኮ you expect more ቢዚ ነህ ለምሳሌ እንደዚህ ትንሽ የመኪና ይዘ መጥቶ አንዱ በገመችስ በጎን ሲቆም እንደው ጌታ የኔ ነገር መስኮትን ሁሉ ልዘጋ ትችላለህ ብዙ ናቸው ግን እንደዚህ በቃ እኔ ሁሉ ጊዜ ክረምት ሲል ተመሬ ነው መጣው በዚያ ላይ ካላቸው 2 ብርጭቆ ወተት ላንተ አንዱን ሲሰጡ ለጋስ እነሱ ናቸው አንተ ለይታ 50 ብርና 100 ብር እንደዚህ ወይ በመስኮት ሰጥተህ ለጋስ አይደለም ከሌለ በቃ ከየእውነተኛ ለጋስ እዛ ጋር ያለው በጣም ያስተማሩኝ እሱ በዚህ አመት ክፍለ ሀገር ላይ በቮለንቲር አገልግሎት እስካሁን ድረስ ይሄድክባቸው አሉ የዚህኛው አመት ምንድነው ለየት ያለው ምንድነው ከዚህ በኋላ የ12ኛ ክፍል ውጤት ያልመጣለት ተማሪ አያማርር በምንም ታምር ቢያንስ ከናቱ ሳንቲም አይጠይቅ ለነሱም ለራሴም ቃል የገባሁት ይሄ ነው ምክንያቱም ዩኒቨርሲቲ የገባው ሞራሉም ተገንብቷል ከወጣ በኋላ ነው እኔ የጊዜ ጥያቄ ነው እንጂ የኢትዮጵያ ተማሪ ከዚህ በኋላ ልክ እንደኔና እንዳንተ ለወንበር አይማርም ወንበር ስር ስልጣን ማለት አይደለም ለመቀጠር ያ ዘመን አክትሟል እየሰራ ቢያንስ የደብተሩና የዩኒፎርሙ መቻል አለበት ምን አይነት ስራ ይሰራል በአካባቢው የተገኘው ከናት አባቱ ብቻ አይደለም አብዛኛው በቃ ውድገታችን እዛ ጋር ነው አሁን በጣም የሚገርም በቃ ምታየው በተለይ 12ኛ ክፍል ውጤት የመጣ ጊዜ በቃ ውስጥ መሸከም የማይችለው በተለይ የልጆች አይደለም የእናቴ አባት ያለኝን ሁሉ ጨርሼበት የትም ሊደርስ አልቻለም
ህይወት እሱ መንገድ ብቻ እንዳልሆነች ከዛም ውጪ ህይወት አለ።